አንተ ድሮፕ ሺፒንግ ስትጀምር የመጀመሪያ ወር ፕሮፊት ስንት ነበር? ወይም ደግሞ የመጀመሪያ ፕሮፊታብል መንዝ ላይ ምን ያክል ገንዘብ ነበረ ሜክ ያደረከው? ኦኬ በምን ፈርስት መንዝ ላይክ ወደ አንድ ከኢትዮጵያ ላይ እንደዚህ አይነት ቢዝነሶችን ለመጀመር በጣም ከባድ ነው ወይም ደግሞ ቻሌንጅ የሚያደርገው ነገር ምንድነው ብለህ ታስባለህ? ሞር ኢትዮጵያ ውስጥ ቻሌንጅ የሚያደርጋቸው ላይክ ባለፈው በጠየቃችሁኝ መሰረት ኢኮመርስ ላይ ወይም ደግሞ ዲጂታል ፕሮዳክት ሴልስ ላይ ቪዲዮ ሰርቼላችሁ ነበረ ዋፕ ላይ እንዴት አድርገን ገንዘብ እንደምንሰራ እና ደግሞ በቀጣይ ቪዲዮ በዚህ ቢዝነስ ላይ በጣም ብዙ ገንዘብ የሰራ ሰው ወይም ደግሞ ብዙ አመት ኤክስፒሪየንስ ያለው ሰው ጋብዝላችኋለሁ ብዬ ነበረ። ስለዚህ በዚህ ቪዲዮ ከኢትዮጵያ ሆኖ ኦልሞስት እዚህ ሴልስ ላይ ብዙ አመት የቆየ እና ደግሞ በሚሊዮን ገንዘብ የሰራ ሰው ያን ያህል ሶሻል ሚዲያ ላይ አታውቁትም። ስለዚህ ብዙ ጊዜ ጥያቄ የሆነብንን እንዴት ገንዘብ ፔመንት ጌታዎችን እያንዳንዱ ነገር እንጠይቀዋለን ማለት ነው። ስለዚህ በጣም ኤክስፒሪየንስ ካለው ሰው ጋር አብረን እናወራለን ማለት ነው። ስለዚህ ለዚህ ሰብስክራይብ ያስፈልጋል ማለት ነው። ሰብስክራይብ ማድረግ እንዳትረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቀጥታ ወደ ቪዲዮ እናልፋለን። ይመቻችሁ። እሺ የመጀመሪያው የሚሆነው ድሮፕ ሺፒንግ ላይ አሁን ላይ ኢትዮጵያ ውስጥ ይሰራል ወይስ አይሰራም? አብዛኛውን ጊዜ ከኢትዮጵያ ውስጥ ነው ፔመንት ጌታዎቹ ሁሉም ስለማይሰሩ አብዛኛውን ጊዜ አይሰራም ተብሎ ነው የሚደመደመውና ይሰራል ወይ አሁን ላይ ባለው ሁኔታ ኢትዮጵያ ውስጥ የሚለው ነው ማለት ነው። በጣም ቀላል ነው። በድሮፕ ሺፒንግ ብር ሜክ ማድረግ በጣም ቀላል ነው። እንዴት ነው ብር ሜክ ማድረግ የምንችለው? እነዚህ ሶስት ነገሮች ብቻ ካሟላን ነው። የመጀመሪያው ፕሮዳክት ሴሌክሽን ነው። ፕሮዳክታችን ፕሮብሌም ሶልቨር ካልሆነና ለሰዎች ፓሽናቸው ካልሆነ ማንም ሰው አይገዛንም። በቢዝነሱ ዓለም ራሱ ሰዎች ፕሮዳክት አይገዙም ሶሉሽን እንጂ። ፕሮዳክት ሴሌክሽን ላይ በደንብ ፎከስ አድርገን መስራት ይኖርብናል ፈርስት። ሁለተኛው ደግሞ ብራንዲንግ ነው። ስቶራችን ተርሶርዝ ነውና ለከስተመር ኮምፎርት የማይሰጥ ከሆነ አሁንም ማንም ሰው ከኛ ይገዛም ማለት ነው። ስቶራችን ተርሶርዝ ያለውና ለከስተመር ኮምፎርት የሚሰጥ ስቶር መሆን አለበት። ሌላኛው ሶስተኛው ደግሞ ማርኬቲንግ ነው። ኤኒ ብራንድ ኦር ኤኒ ካምፓኒ ዊዛውት ማርኬቲንግ ባዶ ነው። ምንም አይነት ሴል ጀነሬት ማድረግ አይችልም። ማርኬቲንግ ላይም በደንብ ፎከስ አድርገን መስራት ይኖርብናል ማለት ነው። እነዚህ ሶስት ቁልፍ ነገሮች ላይ እነዚህ ሶስት ነገሮች ላይ ከሰራን ምንም አይነት ምክንያት አይኖርም ማለት ነው በድሮፕ ሺፒንግ ብራንድ። ሁለተኛው ጥያቄ ደግሞ አንተ ድሮፕ ሺፒንግ ስትጀምር የመጀመሪያ ወር ፕሮፊት ስንት ነበር? ወይም ደግሞ የመጀመሪያ ፕሮፊታብል መንዝ ላይ ምን ያክል ገንዘብ ነበረ ሜክ ያደረከው? ኦኬ በመጀመሪያው ፈርስት መንዝ ላይክ ወደ 1.2 ሚሊዮን ብር በላይ ጀነሬት ማድረግ ችያለሁ። ላይክ ፕሮዳክት ኮስት አለ፣ ሺፒንግ አለ፣ ታክስ አለ፣ መዛምናም ከተቆረጡ በኋላ ወደ 700 ሺህ አካባቢ በመጀመሪያ ወር ከአንድ ስቶር ብቻ ጀነሬት ማድረግ ችያለሁ። ደግሞ በጣም ከፍተኛ ሉዝህ ድሮፕ ሺፒንግ ላይ ስንት ነው? ወይም ደግሞ ያን ፕሮዳክት ላይ ኢንቨስት አድርገው ኪሳራ ያጋጠመህ ወይም ደግሞ ፕሮፊታብል ያላደረገ ወይም ደግሞ ከገዛው ኢንቨስት ካረክበት በላይ ኪሳራ ያደረሰብህ ያ ፕሮዳክት ምንድነውና መቼ ነበረ? እና በጣም ዝቅተኛ ሉዝ ስንት ነበረ? ኦኬ በድሮፕ ሺፒንግ ጆርኒ ላይ ላይክ ሞር ቢገስት ሉዝ የሚለው ሞር ሪዛልቱ ላይ ፎከስ ማድረግ ነው። ላይክ ለከስተመሮች እንዴት ችግራቸውን ፕሮብሌማቸውን ሶልቭ ላድርግላቸው የሚለው ነገር ላይ ፎከስ ማድረግ ትቼ ላይክ ሞር ሪዛልቱ ላይ ፎከስ ማድረግ ነው። አሁን ለምሳሌ አት ኤኒ ቢዝነስ ሞር ሪዛልቱ ላይ ፎከስ የምታደርግ ከሆነ ስኬታማ ልትሆን አትችልም። ሞር ፕሮሰሱ ላይ ግን ፎከስ ማድረግ ከቻልክ ላይክ እንዴት ልስራው እንዴት በዚህ ቢዝነስ ልደግ የምትል ከሆነ ሞር አንተን ላይክ ማይንድ ሴትም እየሰፋ ይሄዳል ማለት ነው። ሞር ቢገስት ሉዝ የሚለው ሞር ሪዛልቱ ላይ ፎከስ ማድረግ ነው። ፕሮብሌም ሶልቭ ማድረጉ ላይ ትቼ ሞር ሪዛልቱ ላይ ፎከስ ማድረግ ነው። በጣም ቢገስት ሉዝ የሚለው እዚህ ቢዝነስ ሞዴል ላይ ማለት ነው። ድሮፕ ሺፒንግ ስትጀምር መጀመሪያ ላይ ወይም ደግሞ የመጀመሪያ ፕሮዳክት ወይም ደግሞ የመጀመሪያ ሽያጭ መቼ ላይ ነበርና ምን አይነት ፕሮዳክት ነበረ? ከስንት ጊዜ በኋላ ነው ድሮፕ ሺፒንግ ከጀመርክ ከስንት ጊዜ በኋላ ነው የመጀመሪያ ሴል ያገኘው ወይም ደግሞ የሸጥከው ያንን ፕሮዳክት? ኦኬ ፈርስት ሴልን ለማግኘት ላይክ ወደ 20 ቀናቶች ምናምን ፈጅተውብኛል። ምንድነው ለምንድነው 20 ቀናቶች የፈጀብን ምናምን ካልኩኝ ደግሞ
ለምን በሁለተኛው ቀን ወይ በሶስተኛው ቀን ሴል ማግኘት አልቻልኩም ካልከኝ ድሮፕሺፒንግ ብዙ አይነት ፕሮሰስ አለ። ላይክ በአንዴ ጀምረህ ነገ ወር ከተነገ ወዲያ ሴል የምታገኝበት ቢዝነስ ሞዴል አይደለም። ሶ ፈርስት እንዳልኩት መጀመሪያ ላይ ፕሮዳክት ሴሌክሽን፣ ብራንዲንግ፣ ማርኬቲንግ ላይክ በደንብ ማርኬቱን በደንብ አጥንተህ መግባት ይኖርብሃል ማለት ነው። ሶ ላይክ የሚሸጠውን ፕሮዳክት በደንብ ማወቅ ይኖርብሃል። ማታውቀውን ፕሮዳክት መሸጥ አትችልም። ሶ በድሮፕሺፒንግ ቢዝነስ ላይ ላይክ በደንብ ፕሮዳክትህን አውቀህ ከገባህበት ኦልሞስት ከ15 እስከ 20 ቀን የፈርስት ሴል ጀነሬት ማድረግ እድል በጣም ከፍተኛ ነው ማለት ነው። እና ደግሞ ቅድም እንዳልኩ ፔመንት ሲስተሞችን ወይም ደግሞ ፔመንት ጌታዌዎች አይሰሩም እኛ ሀገርና እንዴት ነው እነዛን ሃንድል የምታደርጋቸው? እንዴት አድርገን ነው ሌሎቹስ ድሮፕሺፒንግ ጀምረው ይህንን ፔመንት መጠቀም የሚችሉት? ፔመንት ሲስተሙ እንዴት ነው የሚሰራው? የአብዛኞቹ ጥያቄ ስለሆነ ኦኬ እንዴት ነው ኢትዮጵያ ውስጥ ፔመንት ሃንድል የምናደርገው ካልከኝ ላይክ ከውጭ ሀገር ሰዎች ጋር ዲል አለን። ዲሉ እንዴት ነው? ፔመንት ጌትዌይ ሲስተም ቬሪፋይ እናደርግላቸዋለን። ሶ ከውጭ ሀገር ሰዎች ጋር ማለት ነው። ሶ ከዛ ላይ የሆነ ያህል ፐርሰንት ለዛ ሰው ይሰጠዋል ማለት ነው ጀነሬት ካደረጉ በኋላ። ሶ አሁን ላይ ኢትዮጵያ ውስጥም ከተለያዩ ክላይንቶች ጋር በዛ ወይ ነው የምንሰራው። እና ደግሞ አሁን ላይ ድሮፕ ሺፒንግ በአሁኑ ባለንበት በጣም ያዋጣው ላይ ዴድ ሆኗል ይሄ ቢዝነስ ሞዴል ወይም ደግሞ ይሰራል አሁን ላይ? አዎ በሚገባ ድሮፕ ሺፒንግ ስቲል 100% ይሰራል። ምክንያቱም ላይክ አለማችን ላይ 8.2 ቢሊዮን ህዝብ አለ። ሶ ምንድነው እዚህ ጋር እያንዳንዱ ሰው ላይክ ህይወቱን ለመቀጠል or ደግሞ ላይክ የተሻለ ነገር ህይወታቸው ላይ ለማድረግ ሁሌ ፕሮዳክት ይገዛሉ። ሶ ጀስት እኛ የሚጠበቅብን ምንድነው ለከስተመሮቻችን ፕሮብሌም ሶልቨር የሆነና or ደግሞ ፓሽናቸው የሆነ ፕሮዳክት መሸጥ ነው። ሶ ኤኒ ታይም or ደግሞ ኤኒ ሰው ላይክ ፕሮዳክታችንን የመግዛት ድሉ በጣም ከፍተኛ ነው። ምክንያቱም ማንም ሰው ፕሮዳክት መግዛት አያቆም። ደግሞ አንድ ሰው ከኢትዮጵያ ሆኖ ድሮፕ ሺፒንግ ሲጀምር መጀመሪያ በጣም አሪፍ የምትላቸውን 3 ስቴፖች ወይም ደግሞ መጀመሪያ ማድረግ ያለበት 3 ስቴፖች ምን ናቸው? ሶ አንድ ድሮፕ ሺፒንግ ላይ የሚሰራ ሰው እነዚህ 3 ነገሮች ማሟላት ይኖርበታል። የመጀመሪያው ፕሮዳክት ሴሌክሽን ነው። ፈርስት እንዳልኩት ፕሮዳክት ላይ በደንብ መስራት ይኖርበታል። ረንደም ፕሮዳክት ሳይሆን በደንብ ለሰዎች ኤኒ ታይም የሚሸጡና ፕሮብሌም ሶልቨር ሊሆን የሚችል ፕሮዳክት መሆን አለበት። ሁለተኛው ደግሞ ብራንድ ነው። ብራንድ በደንብ ቢልድ ማድረግ ይኖርበታል። ላይክ ለከስተመር ኮምፈርት የሚሰጥና ላይክ ተርስት ያለውን ብራንድ ቢልድ ማድረግ ይኖርበታል ማለት ነው። ሌላኛው ሶስተኛው ደግሞ ማርኬቲንግ ነው። ኤኒ ብራንድ ወይ ካምፓኒ ዊዛውት ማርኬቲንግ ባዶ ነው። ምንም አይነት ሴል ጀነሬት ማድረግ አይችልም ፈርስት እንደተናገርኩት ማለት ነው። ሶ እነዚህ 3 ቁልፍ ነገሮች ላይ በደንብ መስራት ይኖርበታል ማለት ነው። ኢንቨስት ሳታደርጉ or ደግሞ ማርኬቲንግ ላይ ብቻ መጨነቅ የምትፈልጉ ከሆነ ዋፕን ሞር ሪኮመንድ አደርጋለሁ። ግን ላይክ በደንብ ሪል የሆነ ብራንድ ቢልድ ለማድረግ ሞር ለማንኛውም ሰው ሾፒፋይ በደንብ ሪኮመንድ አደርጋለሁ። ቶሎ ሪዛልት ለማየትና ሞር ሴሎችን ጀነሬት ለማድረግ ሞር ሾፒፋይ ሪኮመንድ አደርጋለሁ። ምክንያቱም ሪል ብራንድ እዛ ላይ ቢልድ ማድረግ ያስችለናል ማለት ነው። ኦኬ በድሮፕ ሺፒንግ ጆርኒ ላይ ብዙ አይነት ካታጎሪዎች አሉ። ላይክ ፔት አክሰሰሪ፣ ሆም ፊትነስ ኤንድ ዌልነስ፣ ኢኮ ፍሬንድሊ ፕሮዳክት፣ ቲች አክሰሰሪ፣ ስማርት ሆም ጋጀት፣ ቢዩቲ ኤንድ ስኪን ኬር ቱል በጣም ብዙ ናቸው። ሶ እኔ የምጠቀመው ስትራቴጂ BIE ስትራቴጂ ይባላል። ብራንድድ ኢንሴኩሪቲ ኤቨርግሪን ማለት ነው። ብራንድድ የሚባለው ዶንት ሴል ራንደም ፕሮዳክት ቢልድ ኤ ሪል ብራንድ ፒፕል ተረስት። ላይክ ራንደም ፕሮዳክት ሴል የምታረግ ከሆነ ማንም ሰው ካንተ አይገዛም። ሶ ግን ብራንድ ቢልድ አደረክ ማለት ተረስት ቢልድ አደረክ ማለት ነው። ሶ ሴል የማግኘት እድልክ በጣም ከፍተኛ ነው ማለት ነው። ሁለተኛው ደግሞ ኢንሴኩሪቲ ይባላል። ታርጌት ኢሞሽናል ፔን ፖይንት ላይክ ዌት ሉዝ፣ ስኪን ኬር፣ ሄር ሉዝ፣ ኮንፊደንስ ኢሹ ሞር እዚህ ነገሮች ላይ ፎከስ ካደረጋችሁ ለሰዎች ፕሮብሌማቸውን ሶልቭ አደረጋችሁ ማለት ነው። ሶስተኛው ደግሞ ኤቨርግሪን ይባላል። ሴል ኢን ማርኬት ዛት ኔቨር ዳይ ላይክ እንደ ሄልዝ ኬር፣ ቢዩቲ፣
ሰልፍ ኢምፕሩቭመንት ላይክ ዲማንድ የሆኑ ማለት ነው ኤኒ ታይም የሚሸጡ ፕሮዳክቶች ላይ ሞር ፎከስ ብታረጉ ይመረጣል። ምክንያቱም አሁን ለምሳሌ ጃኬት ነክ ነገሮች ላይ ፎከስ ብታረጉ ላይክ ጃኬቱን ከሰፕላየር ምናምን ኢምፖርት አድርጋችሁ ፕሮዳክት ላይክ በጣም ታይም ሰጣችሁ ስቶራችሁን ከስተማይዝ አድርጋችሁ ማርኬቲንግ ላይ በደንብ ሰርታችሁ ምናምን ከሆነ ጊዜ በኋላ ያ ጃኬት ላይ ሸጥ ይችላል ቀጣይ ወር ላይ ምናምን ማለት ነው። ሶ ሞር እነዚህ ፕሮዳክቶች ላይ ሞር ፎከስ ብታረጉ ሞር ውጤታማ ወር ደግሞ ኮንሲስታንት የሆነ ኢንካም ጀነሬት ማድረግ ትችላላችሁ ማለት ነው። እና ደግሞ ጠቅላላ ስናረግ ያረጋቸው ላይክ ፔመንት ጌትዌይ ሲስተም ነው። አብዛኛው 99.99 የሚሆኑ ሰዎች ሞር ስትራግል ኦር ደግሞ ቻሌንጅ የሚያረጋቸው ፔመንት ጌትዌይ ሲስተማቸውን ፊክስ ማድረግ ነው። ማንኛውም ሰው የሚሳሳተው ነገር እዚህ ቢዝነስ ሞዴል ላይ ላይክ ፈርስት እንዳልኩት ላይክ ሞር ሶሉሽኑ ላይ ፎከስ ማድረግ ነው። ላይክ ለከስተመሮቼ ችግራቸውን ልፍታ የሚለው ነገር ላይ ፎከስ ማድረግ ትተው ላይክ ሞር ሪዛልቱ ላይ ፎከስ ማድረጋቸው ነው በጣም ትልቁ ስህተት የሚሆነው ማለት ነው።